ክፋት ሞልቶ በተጥለቀለቀበት ዓለም የደግነትን ጽዋ የተጎነጩ ደግሞ ብዙ መልካም ሰዎች እንዳሉ እኔም ምስክር ነኝ። እናንተም እንደምታውቁት ብዙ ሰዎችን እዚህ ሶሻል ሚዲያ ላይ የተገኙ ለዜጎች ግድ ሰጥቷቸው በየትኛውም ቦታ የወደቁትን የሚያነሱ ወንድምና እህቶች እንዳሉን ደግሞ እኛ ምስክር ነን። እንግዲህ ረመዳን ስራ ከመሆኑ አንጻር ሁላችንም ተወጥረን ተወጣጥረን ነበር የከረምነው። ላበሽራችሁ አለገል እንደው በጥቂቱ 11 ሰው ተገኝቷል። እስር ቤት ያሉ የገቡ ጠፍታ የነበሩ በፊት የተፖሰቱ ልጆች ወደ ሀገር ገብተው ቤተሰቦቻቸው ተገኝተውልናል ያሉ በየቦታው ደግሞ በየሆስፒታሉ የመን ድንበር ላይ ጀዛን ላይ የትኛውም ቦታ ላይ ወርቀው የነበሩ ወንድሞቻችን ደግሞ ቤተሰቦቻቸውን አገኝተው ብዙዎች ከቤተሰብ ጋር ያገናኘን ስለሆን በጣም ደስ ይላል። በዚህ ዓለም በዛኛው ሌሎች ያስለቅሳሉ፣ በዚህ ደግሞ ሌሎች ደግሞ ለሌሎች እንባ ማበስና ለሌሎች ደስታ ሰበብ ይሆን ብዙዎች ነን። ስለዚህ አመሰግናችኋለሁ፣ እወዳችኋለሁ። ዛሬም ትብብራችሁ አይለየን በማለት መልእክቴን እጀምራለሁ ማለት ነው። እዚህ ምስሉ ላይ የምታዩት ወንድማችን ስሙ ሙሐመድ አወቀ ይባላል። የትውልድ ሀገሩ ቦረና መካነ ሰላም 026 ቀበሌ ተወልዶ ያደገ ልጅ ነው። እሱም እንግዲህ ድንበር ላይ እንደማንኛውም ሰው ሳውዲ አረቢያ ለመንጣት ብሎ እዛው ይሰራ ነበር ብለዋል። አሁን ላይ ግን ድምጡ ጠፋ፣ አድራሻው ጠፍቶብናል እና እባካችሁ ያያችሁና የሰማችሁ እያሉ ቤተሰቦቹ በጭንቅ ላይ ናቸው። እባካችሁ ሼርና ዱዊት በማድረግ በተለይ ድንበር አካባቢ የምትሰሩ ልጆች ትብብራችሁ አይለየን ያያችሁት በማለት ዛሬም እንደ ትናንት ነው እርዳታችሁ የአንደኛችን ለአንደኛችን ስለሚጠቅመን ተባበሩን በማለት በትህትና ጠይቃለሁ ማለት ነው። አሁንም ደግሞ ሌላኛ እህታችን እዚህ ምስሉ ላይ የምታዩት ስሟ ራህመት ጌታቸው ወርቁ ትባላለች። የትውልድ ቦታዋ ወሎ ቦረና ሳይንት አንሳራ የሚባል ቦታ ተወልዳ ያደገች ናት ይላሉ። እሷም እንደዚሁ በባህር ነው የመጣችው። በባህር ከመጣች በኋላ አሁን ከጠፋች 6 ወር ሆኗታል ነው መተለሆቷ። እባካችሁ ያያቸውና የሰማችሁ ነው የሚሉት። ደላሎች ምንም አይነት አጥጋቢ የሆነ መልስ አልሰጧቸውም። አንዴ ተይዛለች፣ አንዴ ደክማብናለች፣ እንዴት አይነት ምክንያት ነው የሰጧቸው? እስር ቤት ሆና ነው ምንም የሚባል ነው ያለው። ነገር ግን ይቺ ልጅ ገና 16 ዓመት ያልሞላት ልጅ ናት። የመጀመሪያው እንደነዚህ አይነት ልጆችን ከውሃ መጫና ከከብት እረኝነት እንዲሁም ከትምህርት ቤት ጠልፋችሁ የምታመጡ ደላሎች እባካችሁ እንደው ለወላድ ስትሉ ይሄ ነገራችሁ ቢቀርባችሁ ላለውኝ ግን እንዳልቀረ በተመሳሳይ ጊዜ የእንደዚህ ስራ በብዙና በሰፊው እየተሰራ ነው አሁን ላይ ያለውና እባካችሁ ያያችሁና የሰማችሁ ይችልሽ የቤተሰቦቿ እንባና ለእሶ በየጊዜው ልመናና መማጸን ላይ ናቸው። እባካችሁ ደላሎችም ይችልሽ ካለሽ በህይወት እዚህ ቦታ ናት አለች እንኳን በህይወት የሚለውን አውቀው እንዲኖሩ አድርጓቸው። እናንተንም መለመናችኋለሁ ደላሎችን እነ ነፍሰ በሌን ማለት ነው። በእንደዚህ ብዬ ለምን ግን እንደማታሳውቁኝ አውቃለሁ። ዛቻና ማስፈራሪያቸውም እንዳለ ሆኖ እነዚህ ሁለቱም የቦረና ልጆች ናቸው። እባካችሁ ያያችሁ የሰማችሁ ካላችሁ ትብብራችሁ አይለየን። እንደ ትናንትናው በውስጥ ኮሜንት ላይ የምትጽፉልኝ እመልሳለሁኝ። በቃ በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ሰላማችሁ ብዝት ይበል እያልኩኝ በሱ